እኔ ለፍቼ ያሳደኳት ልጅ የማን እንደሆነች ትንገረኝ። አረ እንደዚህ አይደለም፣ ተረጋግተህ በስርዓቱ ቀስ ብለን እንጠይቃታለን። እና ትዳራችን ሊፈርስ ነው። አንተ ተጠፋ ሰው አይኔ ነው። ኧረ የጠፋ ሰው እንዴ! በስንት አመታችን እንዴ? አንተ ሰባት አመት ቁጭ በላ። ይኸውልህ እኔ እንዴት ነህ? ይኸውልህ ወንበሯን ሰባት እንዴ ቁጭ በል እሱ ጋር ሁሉም አማን ነው። እዚህ ይሻላል። ይኸውልህ የናፈቀኝን እንዴ የኢትዮጵያ ወተትና እርጎ የጠጣው ነው። ምንድነው ወተት የለም እንዴ እዛ ሀገር? ያው ኢትዮጵያ ወተት ነው። ምን ተጣጣለህ? እኔ ኦኬ ወተት በቡና አንድ ወተት በቡና ቴንክ ዩ። እሺ ቆንጆ ቡና ነው። እኔ ምን ነው ታዲያ ነች እንደዚህ በቡና በአገራችን ቡና አጠጣም። ኖርማል ወተት ናፈቀኝ ነው አይደል እንዴ? እና ምን አመጣ እዚህ ሰፈር? እኔ ሰፈር የመጣሁት እባክህ አንድ ጓደኛ ዛሬ ማገር ያለው ነበረች። እዛ የምትኖርበት እዚህ ሰፈር ነው የምገባው ብሎኝ ጠቁሞኝ እሷን ፍለጋ ነው የመጣሁት። ኦኬ እዚህ አካባቢ ነው የምትኖረው? እዚህ ነው የምኖረው አሉኝ። ማን ትባላለች? በእናትህ እኔ እኮ እዚህ አካባቢ ነኝ። እዚሁ ነው የምኖረው አሉ። ቤቲ ትባላለች። እሷን ፍለጋ ነው የመጣሁት። ቤቲ እና አንተስ እዚህ ነው የምኖረው? እዚህ አካባቢ ነው የምኖረው? እኔ እዚህ አካባቢ ነኝ። አዎ እዚሁ ጀርባ ነኝ። እዚሁ ኖረው አገባ እንዴ? አግብቼ እኔ ቆይቻለሁ እኮ አንድ ልጅ አለችኝ። አሁን አንድ ልጅ ወልደሃል? አዎ አንድ ልጅ አለች። በጣም ደስ ይላል። እና እንዴት ነው ሰፈሩ ምናምን ነገር? ኑሮ እንዴት ነው? ሰፈሩ አሪፍ ነው። ኑሮ ምንም አይደለም። ይሄው ተፍ እያለ ነው። ይሄው ኢትዮጵያ እንዲንፍቅ ብላኝ ያው አሁን የናፈቀኝን እርጎ፣ ወተት፣ ማሩን ሁሉም የናፈቀኝን እያግበሰበስኩ ነው። አዎ ሁሉም ይናፍቃል። ትክክል። ጨጓራውን ላልፈጭ እያለ ነው እያግበሰበስኩ። እውነትህን ነው። ሁሉ ነገር ይናፍቃል። የሀገርን ነገር እንዴት አይናፍቅም ብለህ ነው። ልክ ነው። ይናፍቃል። ምንም አይናፍቅ ነገር አለ? አሁን እኔ የምልህ ይኸው ቤቴም እዚህ አካባቢ ስለሆነ የግድ ዛሬ እዚህ ብቻ ወተት ጠጥተህ መሄድ ሳይሆን እንደውም እስቲ በሰፊ ሌላ ጊዜም እዚሁ ለመፈላለግም ስለሚመችህ እኔ ጋር ሻይ ቡና ብለህ ምናምን ትሄዳለህ። ምን ረጅም ጊዜ እኮ ሳንገናኝ። ችግር የለውም። እዚሁ ሰሞኑ እዚህ ቅርብ ስላለው ሌላ ቀንም ብመጣ ችግር የለውም። ኧረ አይደለም እውነት ዛሬ ከኔ ጋር ልትሄድ ልጅቷን እስካገኛትማ እዚሁ ነኝ ለጊዜው 15 ቀንም ሆነ ሳምንት እቀመጣለሁ እስካገኛት። ግዴታ አሁን አንተ መጥተህ ሻይ ቡና ብለህ ከኔ ጋር ከዛ ትሄዳለህ። አብሽር በቃ እንግዲህ ካልክ እስኪ ልጅንም ገብቻ ታያታለሁ። ችግር የለውም። በቃ ስንት ልጅ አለ? አንድ ልጅ ነው ያለው። ሴት ልጅ ነው ያለው። በቃ እሷን ገብቻ ታያታለሁ። ሚስቴ ቆንጅዬ ልጅ ናት። እስቲ በዛው እንደውም ቤቲ አንተ የምትላትን ካወቀችው እሷንም እንጠይቃታለን። አብሽር ኦኬ። ኦኬ በቃ ጠጣ። ደስ ይላል። የአንድ ልጅ አባት ሆናል። ቆንጆ ነው። ምን እናድርግ ብለህ ነው? በጣም ደስ ይላል። አንተ ቤተሰብ የት አሉ ታዲያ ልጅና ባለቤት? ባለቤቴ ስራ ትገባና ጠዋት ስራ ናት። አሁን ጠዋት 1 ሰዓት ትገባና 12 ሰዓት ነው የምትመጣው፣ ማታ ማለት ነው። ልጄ ደግሞ አለች ፍሌቨር። አቤት አባዬ መጣህ እንዴ? መጣ። ደህና ነሽ? እንዴት ነሽ? ይሄው ልጄ እቺ ማሻአላ ቆንጆ ልጅ አለች።
አንመሳሰልም። ቆንጅት ሰላም በእኛ ነው። ሰላም በይሱ ጓደኛዬ ነው። ስምሽ ማን ነው? ፍሌቨርማን ፍሌቨር ጃፋን። እድሜሽ ስንት ነው? 5 ስንተኛ ክፍል ነሽ? 2 ቱ ጎበዝ ማዋዝ የኔ ልጅ ጎበዝ አላህ ያሳድግልህ። ነይ ቁጭ በይ። ማማዬስ አለች ስላነች? ማማ የኔ ፍቅር በቃ እሺ፣ አሁን እኔ ከእንግዳ ጋር ቁጭ እላለሁ። አንቺ ሂጂና ተጫወቺ። እሺ በርቺልኝ የኔ ቆንጆ። አላህ ያሳድግልህ። አሚን አሚን። ዋናው እሱ ነው። አዎ እኔም ራሴን ማግኘቴን እሷ ካገኘው በኋላ ነው። በጣም ደስ ይላል። ብቻ አዎ ልጅ እኔም ያው እንደነገርኩ አንድ ልጅ እዛ በጣም ወዳት ጓደኛ ነበረችኝ አረብ ሀገር ላይ ያለው። እቺ ቤት ያልከ ኦኬ። እና በቃ አሁን የምፈልገው እሷ ሰላም መሆኗን ብቻ ነው። በቃ አለች የለችም ሞታለች ምንም የሰማው ነገር የለም። ብቻ እዚህ አካባቢ እንደገባች ተነግሮኛል። ኦኬ። አጣይቅ ያጣዋት በፊት ከነገረች ቦታ ላይ ማለት ነው። አድሬስ ምናምን አንተ አላገኘኸው? ምንም ስንኳ በቃ በፊት የሰጠችኝ የኢትዮጵያ ቁጥር ምንም አይሰራም። እሷ ምን ጋር ደውልም ፌስቡክ ላይ አትገኝ፣ ቴሌግራም ላይ ምንም ላይ ላገኛት ስላልቻልኩኝ በአካል ዝም ብዬ ላጣይቅ ብዬ እንግዲህ ሰሞኑን እዚህ ነው ያለሁት። በቀላለሁ እንግዲህ ባለቤትም ስትመጣ መጥቼ አያታለሁ። አሁን ኧረ እኔ የምልህ ግን አሁን እሷ ልጅ አላት ወይ እንዴት ነው? ትንሽ ግልጽ ያልሆነልኝ። እዛ ልጅ አላችሁ እናንተ? እኛ እዛ የለንም። ምን ልጅ የላችሁ? አዎ በቃ ኦኬ፣ ችግር የለውም። በቃ ቤቲ ነው አይደል ያልከው? በቃ ወደ ኢትዮጵያ ከሸኘኋት በኋላ ምንም ገብቻለሁ ምናምን የሚልም አልሰማሁም። አልደወለችልኝም። ሸኘኋት። ኦኬ። ሳጠያይቅ በፊት የምደውልበት ቁጥር ነበር። እኔ እንጃ እዛ ሰፈር ገብታ መታ እኛ ራሱ አይተናት አናውቅም። ለ5 ዓመት ይሆናል አሉ። እስቲ ፈጣሪ ይርዳክና እኔም እስቲ አጠያይቃለሁ። ቤቲ ነው እስቲ ቤቲ የምትባል እዚህ አካባቢ እኔ እንጃ ከውጭ የመጡት እዚህ አካባቢ አይመስሉኝም። ቆይቷል። አሁን ቢያንስ 5 ዓመት ይሆናታል። 5 ዓመት። ስለዚህ እሺ በቃ ችግር የለውም። ከዛ ከአረብ ሀገር ይምጡ አይምጡም አታውቅም። እና በቃ እሺ እስቲ ሰፈር ውስጥ ጠይቅ አደረግና ከሆነ ሰው ጋርም ቀጠሮ አለኝ። ከዛም ሰው ጋር አወራና በቃ ነገ እንገናኛለን። በቃ እሺ ባለቤትህን ማያታለሁ። ኦኬ ችግር የለውም። በቃ ቤትህ ነው። እሺ በቃ ና እስቲ ትንሽ ልሸኛ። ችግር የለውም እንመጣለን። እሺ በቃ ብትቆይ ደስ ይለኝ ነበረ። በቃ ነገ እየመጣሁ እንጫወታለን። በቃ እሺ በርታ። በጊዜው ነው የምትሸኘው። ይቅና። እሺ ደህና ሁን። ሳልነግርሽ አንድ ጓደኛዬ ከአረብ ሀገር መጥቶ እኔ ጋር ቤታችን ቆይቶ ነው የሄደው። ሻይ ቡና አልከው ታዲያ? ሻይ ቡና አላልኩትም። እሱም ይቾክል ነበረ። በቃ ትንሽ ተጫወትን ምናምን ተለያየን። ሄሎ በራችሁ ጋር ደርሻለሁ። ና ወጣ ወደ ውጭ። እሺ ና ወጣ ና ግባ። እሺ ፍሌቨር እንዴት ነሽ? ቁጭ በል። ደህና የኔ ቆንጆ እንዴት ነሽ? ይሄው ያመጣሁልሽ። አመሰግናለሁ። ደህና ነሽ? ደህና እንዴት ነሽ? ደህና አለሽ? እኔ የምለው ብቻዋን ነች? አዎ ምን ባለፈው እንዳልኩ ስራ ናት እናትዬ እኮ። ለምን ማለቴ ብቻዋን ስልክ ለምን አንድ ወንድም ወይም እህት አደግም? እንደዛ ማለት ነው። እኔ እዚህ ላይ ምን መሰለ እለፋለሁ ምንም አላየንም፣ ምንም አላየሁትም። እኔ ፈጣሪ ሲሰጥ ይሰጣል ብለን ቁጭ አልን። በቃ እንዴ ማለት እለፋለሁ ስትል ስራ ነው ወይስ ምንድነው? ማለቴ እኔ ልጅ ለማግኘት ማለት ትክክል እኔ ፍላጎቴ ነው። እደግማለሁ ብዬም ሁሌ ያስብበታለሁ። ፈጣሪ ሲፈቅድ ነው ሁሉ ነገር እኮ። እና ምን ችግር አለው? መጀመሪያ እኮ አንድ ልጅ ወልዳችኋል። ከዛ በኋላ ምን ችግር ሌላ ለመድገብ ደግሞ ምን የሚከብድ ነገር አለ? ለሌላም ነገር ለኑሮም ለምናንም ሳይሆን በቃ ፈጣሪ እኮ የሱ ፍቃድ
ብዙ ነው ይሄን ብዬ የምነግርህ ነገር የለም ግን አንድ ልጅ ያገኘና ከዛ ወዲህ እኔ ለማግኘትም ብዙ ጥረት እናደርጋለን ብዙ ነገር እንጠቀማለን ፈጣሪ የፈቀደ ጊዜ ነው ሆኖ ሌላ ምንም እንትን ያለ የለም ይሄ ነው አልገባኝም አንተ ነው ያልፈለከው ወይስ ሚስት ነች ያልፈለገችው ለመድገም ኑሮ ነው ከበደ ወይስ ምንድነው አላብራራልኝ አይደለም እኔም ነው ወይስ ችግር አለ ሰምነት የለም በሁለታችሁ ማለት እንደዛ ማለት አይደለም እኔ አባባሌ ልጅ እሷም እኔም ልጅ እንወዳለን የሆነ በሽታ ካለበት ብዬ ተጠራጥሬ ሐኪም ቤት ሄድ ሐኪም ቤት ስንሄድ ደግሞ ሐኪም ቤት ንጹህ ናት መውለድ ትችላለች ምንም ነገር የለባትም አሉ እሷም ምንም የምትጠቀመው መድኃኒት የለም ይሄ የወሊድ መከላከያ አንዳንድ ይሄ የሚደረግ መርፌ አለ እሺ ግልጽ ወረልኝ አሁን ተመርመራ የሆነ በሽታ ካለበት ተመርመራ ተጠራጥራ አስመርመርካት ንጹህ እሷ መውለድ ትችላለች ተባለ አዎ ትክክል እሺ ንጹህ ሆነች መውለድ የምትችል ከሆነ ችግሩ ምንድነው አንተ ስለምን አልታየው እኔ ጋር ምን ችግር አለ እኔማ መጀመሪያም ለአንድ ልጅ ወልደናል ምንም ችግር የለብኝም እኔ ራሴን አውቀዋለሁ መጀመሪያ ልጅ ወልደናል አንድ ይሄ ነገር ደግሞ እንዳጋጣሚ መጣው ሴቶች ላይ ነው ለዛ ብዬ ነው ሴቶች መድኃኒት የተለየ ነገር ስለምትጠቀሙ በዛ አይነት ከመጣ እሷ ላይ ይሄ ጉዳት ከደረሰ ብዬ ነው እሷ እኔ ሐኪም ቤት የወሰድኳት እሷን ብቻ አስመረመርክም ብዙ ጊዜ መድኃኒት ነው የሚጠቀሙ ሴቶች ናቸውና ችግር ይፈጠራው ሴቶች ላይ ብቻ ነው ብለ ነው ትክክል አንተ ላይ የሆነ ነገር ቢፈጠርስ አንዳንድ ጊዜ ራሳችንን እንላለን ራሳችን ላይ ወይ ከምንጠቀመው ወይ ከምንበላው ነገር የሆነ ነገር ሊበላሽ ይችላል ውስጣችን ስለዚህ እሷ ላይ ብቻ ደምደም ቁጭ ማለት ሳይሆን ራስን መመርመር አለብህ አንተም መታየት አለብህ ገባ ስለዚህ እንደውም ችላ አትበልስ ዝም ብለህ በስ ቁጭ ከምን እንደውም ፍቃደኛ ከሆንክ አሁን ዝም ብለህ እንሂድና በዛው እግረ መንገድን ትታያለህ አብረን እንሂድ ቤት ቁጭ ብለን ከምናወራ ማለት ነው እንወጣለን ውጭ ሻይ ቡና ብለን ሐኪም ቤት ሄደህ ራስን ታይተህ ትመጣለህ ዶክተሩን እናማክራለን ማማከር ጥሩ ነው ምን ይመስላል ኦኬ ጥሩ ሐሳብ ነው ይሄንን ያወጣው አንተ ለካ ወንዶች ላይም እንደዚህ አይነት ምን ይተወቃል አልፎ ሊፈጠር ይችላል እውነትህን ነው አዎ በጣም ጓደኛ ማለት ይሄው እንደዚሁ ነው መንገድ እያሳየ አንዳንድ ነገር እውነትህን ነው ትምርቱን ከጓደኛ ከዚህ ነው የሚገኘው እስቲ አንተ እንዳልከው ብታየኔም ደስ ይለኛል አሁን እንደው ውስጥ የሆነ ነገር አንተ አበዛው ሻይ ቡና ብለን እግረ መንገዳችን ብቅ ብለን 10 ደቂቃ ማትፈጅናል ዶክተር አማክረን እውነትህን ነው በቃ አንተ አትበሳጭ ምንም ያበሳጭ ነገር የለም አይደለም ካለ ነገር እኔ አንዴ ማስቤ ማላቀም ካለ የመጣ ነገር ምን ማድረጋችን ዶክተሩ አትወልድም ካለ ልጅቷስ ከየት ነው ያመጣችው እሱ ከመጀመሪያ ምንም ካልወለድኩ ከየት አገኛች ከየት አመጣች ብቻውን ወለደች በቃ አንተ ምንም መጨነቅ የለብም እሱን እኮ ቀስ ብላችሁ ተመካክራችሁ እውነቱን ታውቁታላችሁ እኔ ነኝ መጥቼ ትዳራችሁን ልበጠብጥ ምን አስወራኝ ስለዚህ ጉዳይ ዝም ብለስ ኖሮ እሱ አይደለም እኔ ጥያቄ የሆነብኝ ይሄ አይደለም ጥያቄ የሆነብኝ እንዴት ከመጀመሪያው ይሄ ነገር ካለ ከየት አመጣችሁ ሁሉ ነገር ለበጎ ነው አሁን ትምጣና እቺ ልጅ የማን እንደሆነች ከየት እንዳመጣች ትንገረኝ አረ ተረጋጋ እንደዚህ አይደለም ቀስ ብለህ ተካታለህ እሺ ማን ከየት እንዳመጣችውና እኔ ለፍቼ ያሳደግኳት ልጅ የማን እንደሆነች ትንገረኝ አረ እንደዚህ አይደለም ተረጋግተህ በስርዓቱ ቀስ ብለን እንጠይቃታለን እሷም ትደነግጣለች አሁን እንደዚህ ምን ልትላት ነው ምንዋን ነው የምትደነግጠው ጉዴን ትስማስቲ ምን አይነት ጣጣ ውስጥ ነው የገባሁት ሄሎ ይኸው ልንገርሽ አሁኑኑ በአስቸኳይ 5 ደቂቃ ሳትቆይ ቶሎ ቤት ድረስ ነኝ ቶሎ በአስቸኳይ ፈልግሻለሁ አፍጥኝ ስራውን ትተሽ ነይ አልኩሽ እኮ በአስቸኳይ
ደንግጣው መንገድ ላይ ነገር ብትሆን ኧረ ምን ትሆናለች? እስቲ ጉዴን ዛሬ እንደዚህ አይደለም እኮ በስነ ስርዓቱ ብትናገሩ ይችላል። አሁን ድንገት ልጅ ራሱ ብትሰማስ? ለዚች ህፃን ልጅ አስብላት እንጂ አይደለም። እስቲ ትምጣና እስቲ ትንገረኝ፣ ከየት እንዳመጣችሁ ብቻ ትንገረኝ። በቃ ትምጣ እስቲ። ያላ ዛሬ ነው ውስጥ ነው የገባሁት። እኔ ነኝ የሉላ ችግር ያመጣሁት። ልጄ ናት ብዬ ድንጋይ እየፈለጥኩ ስንት ነገር እየሆንኩ ልጄ ናት እያልኩ ወይኔ ልጄ ምን ሆነ ነው? ምን ተፈጠረ ልጄ? ምን ሆነች? ምን ተፈጥሮ ነው እንደዚህ ምንድነው? ቁጭ በይ። ምንም አልተፈጠረም። እናት ተረጋጊ። እንዴ ቤቲ ሰይድ ከየት መጣ? እንዴት መጣ እዚህስ? እንዴት ሆኖ? ተረጋጊ። ምንድን ነው የምታወሩት? የምን ቤቲ ነው አንተ የምታወራው? እሷ ሮዛ ናት። አሁን እሱን ተውና ወደ ጉዳይ ልግባ። ትሰሚኛለሽ? እዩ ዛሬ ሐኪም ቤት ሄጄ ነው የመጣው። ማማ መጣሽ እንዴ? ረበሻችሁኝ እኮ። ተኝተሽ ነበር እንዴ ማማዬ? አዎ። በቃ ሂጂ ሂጂና ተኝ። ሂጂ ተኛች። ግቢ። እኔ አንድና አንድ አንቺን መጠየቅ የሚፈልገው እቺ ልጅ የማን ነች? እኔ መውለድ ካልቻል ዶክተር አትወልድም አንተ ብሎኛል። የማን ናት እቺ ልጅ? እውነቷን እዚህዋ አፍርጠሽ ንገረኝ። በጣም ይቅርታ። እኔ እኮ በእናትህ አንተን ስለምወድና ስለማፈቅር ነው ያልነገርኩ። እኔ እኮ እንዳትለየኝ ብዬ ስለፈራሁኝ ነው ያልነገርኩ። ያኔ እኮ አረብ ሀገር እያለሁ እኮ እሱ ፍቅረኛዬ ነበረ። ምን ቤቲ አንተ የምትለው እሷ ናት? ለካ ልጅቷ ያንተ ናት እንዴ? ልጅቷ ፊሎ የኔ ነች ማለት ነው? ፊሎ የኔ ነች? አዎ ያንተ ነው። እንዴት ሊሆን ቻለ? እስከ ዛሬስ እንዴት ደበቅሽኝ? ለምን ሳትነግሪኝ? አድራሻሽን በሙሉ 5 ዓመት ለምን አጠፋሽብኝ? እዚህም ሰፈር ልፈልግሽ የመጣሁሽ አንቺን ነው። አጋጣሚ ነው ከሱ ጋር ተገናኘ ነው። በጣም ነው የሚገርመው። ምን ነው ልጄን ደበቅሽኝ? ልጅ ላለው እንኳን ብለሽ አትነግሪኝ? ምን ችግር ነበረው ብትነግሪኝ? ይሄን ያህል ምን በድዬሽ ነው? ምን አደረግኩሽ? እሱን እንኳን ብትወጂው ልጅ አርግዤልህ ነበር ብለሽ አትነግሪኝ ነበር? እኔስ አንቺን ከመርዳት ወደ ኋላ አላለም። ያኔ እኮ ጸባይክን ሁሉ ሳይው አላማረኝም። ደግሞ ያያቸውን ሴቶች ሁሉ ትወዳለህ። ስለዚህ ለትዳር የምትሆነኝ አልመሰለኝም። ለዛ ነው። ምን አለበት ልጅ እንዳረግሽ እንኳን በነግሪ ኖሮ ያያቸውን ሴቶች ሁሉ እጠላል ነበር እንዴ እንደወደድኳቸው? ምን በድዬሽ ነው ይሁላ? ወይኔ እስከ ዛሬ ልጄ ናት ብዬ ለፍቼ ያሳደኩት ያንተ ልጅ ናት ማለት ነው? አይዞህ ጓደኛዬ፣ ምን ማድረግ አይቻልም። አንድ ወልዳል፣ አንድ ያሳድጋል። አንተ ማለት እኔ ነህ። እኔ በወልድም አንተ አሳድግ። መውለድ ቋንቋ ነው። እበትም ትል ይወልዳል። ገባ? የኔ ዘር ብትሆን እኔ በወልዳትም አንተ ማለት እኔ ነህ፣ ጓደኛዬ ነህ። አንተ ልጅ መውለድ ባችልም እኔ መውለድ ብችልም አላህ እንዲህ ቢያደርገንም ምንም ችግር የለውም። ያንተ ልጅ የኔም ልጅ ናት። የኔ ልጅ አንተ ናት። አሁንም ቢሆን አንተ ልጅ ናት። ልጄን አገኘው ብዬ ሚስቴን አገኘው ብዬ ሚስትንም ልጅንም ልቀማ ትዳርም ልበጠብጥ አልፈልግም። ዛሬም መጥቼ እዚህ ችግር ውስጥ ያስገባችሁ እኔ ነኝ። ሁለታችሁም ይቅርታ አድርጉልኝ። የኔ ልጅ እንዳንተ ልጅ አድርጋ አሳድጋት ሰጥቻለሁ። እየመጣሁ አያቸዋለሁ። በፊትም ያንተው ናት። ሐሳቡ የኔ አይደለች የሚለውን ሐሳብ ከውስጥ አውጣ። መውለድ ቋንቋ ነው። ዋናው ማሳደጉ ነው። አሁንም ልጅ ናት፣ ነገም ልጅ ናት። እየመጣሁ ብቻ አያቸዋለሁ። በእኔ ምክንያት ትዳራችሁ እንዳይበጠበጥ ሰላም ሆኖ እኔ ልጄን ብዬ አልመጣም። ሚስቴን መልስልኝ ብዬ አልቀበልም። ምንም የምታስበው ነገር የለም። እኔም እዛ አግብቼ ሚስት አለች፣ ሱመያ ትባላለች። አስተዋውቅሃለሁ። ይቅርታ እሺ ቤትዬ፣ ትዳራችሁን ስለበጠበጥኩ ይቅርታ። እኔም መጀመሪያ የመጣሁት በጣም ስለናፈቅሽኝ ያኔ በጣም ስለምወድሽ ነበር።
ግን አንቺ ፈተነሽ አይተሽ ገምግመሽ እንደማልሆንሽ ስላወቅሽ የራስሽን ምርጫ መርጠሽ ወስነሻል። ልክ ነሽ፣ አጠፋሽ አልልሽ። ሰላማችሁን ነው የምመኝላችሁ። ትዳራችሁ እንዲበጠበጥ አልፈልግም። አደራ ለልጃችሁ ምንም እንዳታሳውቋት። አባቷ እንደሆንክ ብቻ ነገራት፣ አሳድጋት። ቻው። በጣም ይቅርታ በእናትህ ጥፋት አጥፍቻለሁ፣ ግን በጣም ይቅርታ። እሺ ያለውን ሰምተሃል አይደል? ትዳራችን አይበጠበጥም አይደል? በእናትህ በጣም ይቅርታ። እኔ እኮ ስለምወድ ነው። በቃ በልጃችን እዚህ ያለው ይቅር በለኛ። አልሰማም አልከኝ በቃ እና ትዳራችን ሊፈርስ ነው። አረ በቃ ይቅርታ አድርግልኝ እና ልትፈታኝ ነው። በቃ ትዳራችን ሊፈርስ ነው። አይዞሽ የኔ ቆንጆ፣ ትዳራችን አይፈርስም። እኔም ይቅርታ አድርጌልሻለሁ። እሺ